ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሞትን ማወቅ ማለት ምን ማለት ነው? ህልም አልባ እንቅልፍ በተጨማሪም ሌላ በራሱ ጊዜ የሚከሰት በር አለ። ይህ በር በአካል ስጋ ሞት ወቅት ለአጭር ጊዜ የሚከፈት በር ነው። አንቺ በህይወት ዘመንሽ ወቅታዊ መንፈሳዊ ግንዛቤን ለመጨበጥ ሌሎች ምቹ አጋጣሚ ብታጣያቸውም እንኳን ለአንቺ የሚከፈትልሽ ሌላ የመጨረሻ በር አለ። ይህ በር የሚከፈተው አካለ ስጋ ከሞት በኋላ የአካል ስጋን ሞት ተከትሎ ወዲያውኑ የሚመጣ ነው። ከሞት አፋፍ መመለስ እየተባለ የሚታወቀው ሁኔታ ውስጥ ያለፈና ከሞት አፋፍ የተመለሱና በመናባቸው ጸዳል ፍንተው ያለ በር አይተው ከሞት የተመለሱ እጅግ በጣም በርካታ ሰዎች አሉ። ፈጽሞ የመርጋጋትና ጥልቅ የሆነ ሰላም እንዳለው አብዛኛው ሰዎች ተናግሯል። የሞት መጽሐፍ ተብሎ የሚታወቀው የትንቢያት መጽሐፍ ሁኔታ እንዲህ በሚል ተገልጾ ይገኛል። የባዶነት ቀለም አልባ ብርሃን ፍንትው ያለ ድምቀት በማለት ይገልጸውና ይህም የአንተ እውነተኛ ማንነት ይለዋል። ይህ በጣም ለአጭር ጊዜ ብቻ ነው። እናም ደግሞ በህይወት በነበርክበት ጊዜ የረቂቅ አድማስ ተሞክሮ እስከሌለህ ድረስ ይህም በር ሊያመልጥህ የሚችልበት እድል ሰፊ ነው። አብዛኞቹ ሰዎች እጅጉን የበዛ የእምቢተኝነት ዝቃጭ ተሸክመው የበረከተ ፍርሃትን አዝለው በስሜት ህዋሶቻቸው እጅጉን ተናግደው ከገሃዱ ዓለም ቁስ ጋር እጅጉን ተቆራኝተው ነው ህይወታቸው የሚያልፈው። እናም በሩን ሲያዩ በፍርሃት ፊታቸው ይዞርበትና ንቃተ ህሊናን ያጡታል። ከዚህ በኋላ የሚሆነው አብዛኛው ነገር ሁሉ የሚሆነው በግብታዊና በራሱ ጊዜ ነው። በስተመጨረሻም ሌላኛው ዙር ውልደትና ሞት ይከተላል። የእነዚህ ሰዎች በዚህ ሁኔታ ውስጥ መሆን እየታወቃቸው ለመሞት ንቃተ ህሊናቸው በቂ አይደለም። ስለዚህ በዚህ በር ውስጥ ማለፍ ትንቢያ መሆኑ አይደለም ማለት ነው። ሌሎች በሮች በተመለከተ ከስብናህ በስተቀር አማውና እውነተኛው ተፈጥሮ የትም አይሄድም። እዚያው ባለበት አለ። ያም ተባለ ይህ ግን ማንኛውም እውነተኛ ነገርና በስብእናሽ ውስጥ ያለ እውነተኛው እሴት ሁሉ በውስጥሽ የሚንጸባረቀው እውነተኛው ባህርሽ ነው። ይህ ፈጽሞ አይጠፋም። እሴት የሆነ አንዳች ነገር እውነት የሆነ አንዳች ነገር ፈጽሞ አይጠፋም። ወደ ሞት መቃረብ ማለት የአካል ቅርስ ትንቢያ መሆኑ ለመንፈሳዊ መረዳት ሁል ጊዜም ቢሆን ከሁሉ የላቀ ምቹ አጋጣሚ ነው። በጣም የሚያሳዝነው ግን ይህ ምቹ አጋጣሚ አብዛኛው መና መሆኑ መቅረቱ ነው። ምክንያቱም እኛ የምንኖረው ሙሉ በሙሉ ማለት ይቻላል ስለ ሞት ግንዛቤ በሌለው ባህላዊ ውስጥ ስለሆነ እንደውንም ለሞት ብቻው ሳይሆን የእውነት ግድ ለሌለው ስለሚገባው ነገሮች ባህላችን ዕውቀትና ግንዛቤ የለውም። እያንዳንዱ መግቢያ በር የሞት መግቢያ በር ነው። ማለትም የውሸት የሆነ ማንነታችን የሚሞተው ሞት አንተ በሞት ውስጥ ስታልፍ ከስነ ልቦናዊ እንዲሁም ከአእምሮ ስሪት መልክ ቅርጽ ማንነት መቀዳት ትተዋለህ እና ሞት ቅዠት እንደሆነ ትገነዘባለህ ማለት ነው። ልክ ከመልክ ቅርጽ ጋር ያለህ ቁርኝነት ቅዠት እንደሆነው ሁሉ ማለት ነው። ቅዠት ሲያከትም ሞት ማለት ምንም ማለት አይደለም። ይልቁስ የቅዠት ማክተሚያ እንጂ ሞት ሰቆቃ የሚሆን አንተ ቅዠቱ ጋር እስከተጣበቅ ድረስ ብቻ ነው። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቁም ነገር የሆኑ ነገሮችን ታገኙበታላችሁ።
የተሰጡ ነገሮች ለማዛመድ ይረዳሃል ማለት ነው። እና የማስታወስ ችሎታ የማሻሻል ከፈለክ ተፈጥሯዊ በለገሰችህ የማስታወስ ችሎታ ሙሉ በሙሉ ተጠቀምበት እልሃለሁኝ። አሁንም ለዚህ ቤተሰብ አዲስ የሆናችሁ ቁም ነገር ታገኙበታላችሁ። ሰብስክራይብ እያደረጋችሁ ቤተሰብ እንሁን። መልካም ቀን